ሰላም የቻናላችን ተከታታዮች እንዴት ናችሁ? በዛሬ ቪዲዮ ፍሬሽማን ተማሪዎች ከዚህ ቀደም የተፈተኑትን ሂስትሪ ኦፍ ኢትዮጵያ ኢን ዘ ሆርን ፈተና ይዘንላችሁ መተናል። ፈተናው ከደብረ ማርቆስና ወሎ ዩኒቨርሲቲዎች የተውጣጣ ነው። እንደተለመደው ቪዲዮ ለብዙ ሰው ተደራሽ እንዲሆን ላይክ አድርጋችሁ ጀምሩ። ለቻናላችን አዲስ ከሆናችሁ ትምህርታዊ ቪዲዮዎች እንዲደርሷችሁ ሰብስክራይብ አድርጋችሁ የደወል ምልክቱን ተጫኑ። የመጀመሪያው ክፍል ትሩ ፎልስ ነው። ወደ ጥያቄው እንግባ። የትሩ ፎልስ ጥያቄ ቁጥር 1 secondary sources are more reliable than primary sources. መልሱ ፎልስ ነው። ሁሉም የታሪክ ምንጮች ፕራይመሪ ይሁን ሰከንደሪ ወይም በአፍ ወይም በጽሁፍ ያለ መረጃ ለመረጃነት ከመጠቀማችን በፊት በደንብ መገምገም አለበት። ፕራይመሪ ሶርስ ኦሪጂናሊቲ ኤንድ ኦተንቲሲቲ መረጋገጥ አለበት። በሌላ በኩል ሰከንደሪ ሶርስ ሪሊያቢሊቲ መኖሩን መረጋገጥ አለበት። ምክንያቱም ሰከንደሪ ሶርስ ጻፊዎች በፕራይመሪ ሶርስ ተመርኩዘው ሲጽፉ በራሳቸው አረዳድ ታሪኩን ስለሚጽፉ አንዱ የጻፈው ከሌላ ከጻፈው ጋር ሊለያይ ይችላል። ይሄም ሪሊያቢሊቲውን ሊሸረሽረው ይችላል። ስለዚህ መልሱ ፎልስ ነው። ጥያቄ ቁጥር 2 Ethiopian Nilotes are largely settled along Ethiopian Eritrean border. መልሱ ፎልስ ነው። ምክንያቱም the Nilotes are largely settled along Ethiopian Sudanese border. በብዛት በሰሜን፣ በመሃከላዊ ሰሜን፣ በሰሜን ምስራቅ የመሳሰሉት ቦታዎች ሴሜቲክ ፒፕል ነው በብዛት የሰፈረው። ስለዚህ Ethiopian Nilotes are largely settled along Ethiopian Eritrean border የሚለው ሴንቴንስ ፎልስ ነው። ጥያቄ ቁጥር 3 During the Neolithic period, humans shifted from a sedentary to a mobile way of life. መልሱ ውሸት ነው። ምክንያቱም በኒዮሊቲክ ፔሪየድ የሰው ዘር የተዟዟረ የመኖር ዘይቤውን ቀይሮ አንድ ቦታ በቋሚነት መኖር የጀመረበት ጊዜ ነው። ስለዚህ በጥያቄው ላይ ሴደንተሪ ቱ ሞባይል ዌይ ኦፍ ላይፍ ተቀየረ የሚለው ውሸት ያደርገዋል። አራተኛ ጥያቄ